እንዳትንቀሳቀስ እንዳትንቀሳቀስ አለቃ እጅ ወደ ላይ ቆም ተንበርከክ ጆር ላይ ይሄን አንተ ሰራኝ አይደል? ጉር ሰራኝ አይደል? አንተ ጉር ሰራኝ ገላለሁ። እሺ መቼም አልተው ሰምታላ። ምንድነው የምታወሩት ትላለህ እንዴ? ማንን እንዳስያዝኩ አላየህም እንዴ? ሰላም እኮ ነው። ቀላል ሰው መሰለህ እንዴ? አሁን በቃ ምንም ማድረግ አልችልም። አሁን በገንዘብ በጥቅምም ይዘኸኝ በምንም አድርገህ እዚህ ጉርጓድ ውስጥ ገብቻለሁ። ይኸውልህ ሰላም ነው ያለኝን ሰምታል ምን እንዳለ። ከዛም በላይ ነው። እኔ ገና ሀገር ለቅቄ ልጠፋ ነው ያለው። ብጠፋም እኔ እንጃ ብቻ ገላለሁ። መቼም አልተውም። ቆም እንዳትንቀሳቀስ አለበት። መግደል ገላለሁ ነው አንተ። ቆም አለበት። ያው ተቀኒዳ እንዳረሳሽ ኒዳ ፓትሮል ወደ ያለበት እንዴ አረ እንዳልክ በእግዚአብሔር እንዴ እነዚህ ማለት ና በቃ አረ እንዳልክ በእግዚአብሔር እንዴ ምን ጄ ነው እንዴ? ምንም ማድረግ አልችልም። ስንት ነገር ተነጋግረን አግኝለ እንዴ? አረ በእግዚአብሔር ወይኔ አረ እንዳልክ በእናትህ አረ በእናትህ እሺ አይደለም በማስራት እሺ አረ በይኔ እና አንተ እኔ ጋር እያለ የለህም ቢል አንተን ማሸሽ ከሆነ የወንጀለኛ ተባባሪ አረ እንዳልክ እንደዚህማ እንዳታረግ እናቴ እንደዚህማ እንዳታረግ ደስ አይልም። ምንም ማድረግ አልችልም። እንግዲህ ናንገር አይደለም ይኸውልህ ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክታውን መጫናችሁን እንዳትረሱ። ዛሬ እንግዲህ ላመሰግናችሁ ነው የመጣሁት። ምክንያቱም 100,000 ሰብስክራይብ ከገባው ቀናቶች ቢያልፉኝም በቪዲዮ እስካሁን ድረስ አላመሰገንኳችሁ ነበረ። ያው እንግዲህ እናንተም ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስራዎች እየተደራረቡብኝ ስለሆነ ነበረ። ዛሬ እንግዲህ በጉዳቴ ሰዓት ዝናቡም ብርዱም ሳይበግራቸው እኔን ሲያስተምሙኝ የነበሩ ጓደኞች ነበሩኝ። እነሱ ጓደኞቼ እንግዲህ 100,000 መግባቴን ምክንያት በማድረግ ወደ አርባ ምንጭ መተህ ትመለሳለህ በማለት እንግዲህ ጋብዘውኛል። እኔም ግብዣቸውን ባልቀበል ወለታዊ ስለሚያደርገኝ እንግዲህ ወደ እነሱ ጋር ሄጃለሁኝ። እነሱን ለማግኘት አርባ ምንጭ ስመጣ እንግዲህ ብዙ ጊዜ የማርፈው ሄቨን ገስት ሃውስ ነው። በጣም ምቹና ጽዱ ነው። ከቤተሰብ ጋር ለመዝናናት ወደ አርባ ምንጭ ስትመጡ እንግዲህ ሄቨን ገስት ሃውስን ምርጫችሁ ማድረጋችሁን እንዳትረሱ። ራሱ ከኤርፖርት ተቀብሏችሁ እስከ ቤቱ ድረስ የሚያመጣችሁ ይሆናል። የእንዳልክ ቤተሰብ ነን ካላችሁ ትልቅ ዲስካውንት ይኖራችኋል። እንግዲህ ከታች በምታዩ ስልክ ቁጥር ደውላችሁ ኦርደር ማድረግ ትችላላችሁ። እዛም ካረፍኩ በኋላ እንግዲህ ጓደኞቼ መጥተው ነበረ። ከነሱ ጋርም አጠር ያለች ነገር አሳልፍ ያለውኝ። እሱን እስቲ ተከታተለን እንመለስ። ሰላም ጤና ይስጥልኝ። የእንዳልክ የዩቲዩብ ተከታታዮቻችን ወንድማችን ከብዙ ችግር ከብዙ ሰቆቃ ከብዙ መከራ በኋላ እነሆ ዩቲዩብ ቻናሉን ለማቆም ፈልጎ ነበር። በእነዚህ በጓደኞቹ እንዲሁም በሁላችን መሰረት እየመከርነው እየገሰጥነው ስንት ነገር እያልነው ከእግዚአብሔር ጋር ይኸው 100,000 ገብቷል። ምን ተሰማ እንዳል? ይሄ እንግዲህ የኔ ውጤት ብቻ ሳይሆን የነዚህ የጓደኞቼም ጭምር ነው። ያንን መጥፎ ጊዜ የምታስታውሱት ነው። በዛ ሰዓት እንግዲህ ይሄንንም ስራ ለማወቅ ማስቤ ነበረ። ነገር ግን እኛ ውስጥ ያለውን አቅም እናውቀዋለን። ወደ ስራ ተመለስ፣ በርታ ምናምን እያሉ በብዙ ሲያግዙኝና ሲያጽናኑኝ የነበሩ እነዚህ ጓደኞቼ ናቸው። ከነዚህም አልፎ እንግዲህ እዚህ ያልተገኙ ልጆች አሉ። እነሱንም እንግዲህ ላመሰግናቸው እወዳለሁ። እናንተንም እጅግ አድርጌ ላመሰግናቸው እወዳለሁ። ይሄ ውጤት እንግዲህ የኛ ነው። እንግዲህ እንቀጥላለን። 200 300 እያለን አንድ ሚሊዮን ድረስ እንሄዳለን።
ይሄ እንግዲህ ብቻዬን አይደለም የምቆርሰው፣ ይሄ እናንተም ጭምር ስለሆነ ያዙና እጄን ያዙና አንድ ላይ እንቆርሰዋለን። በግሩፕ ይላል። ያራዳ ልጆች አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሆናችሁ እንዳረስ ኮሜንት ላይ ገብታችሁ ፍቅራችሁን ግለጹለት። ያራዳ ልጆች ምንድነው ላይ አላ ድጋው ኮሜንት ላይ ሀሳብ አስተያየታችሁ ቤተሰብ እንግዲህ ተመልሰናል። በዚህ አጋጣሚ እንግዲህ እናንተንም ከልብ ላመሰግናችሁ እወዳለሁኝ። ከዚህ በኋላ እንግዲህ 150 200 እያልን እስከ 1 ሚሊዮን ድረስ እንደምንሄድ ተስፋ እናደርጋለን። ወደ ዛሬው ቪዲዮአችን እንግዲህ ስንገባ ባለፈው አቶ ጉሩሜንና ባለቤታቸውን ወይዘሮ መስከረምን በቁጥጥር ውስጥ ማዋላችንን የምታስታውሱት ነገር ነው። ዛሬ እንግዲህ በአቶ ጉሩሜ አማካኝነት ያመለጠውን ወንጀለኛ አቶ ሰላምን ለመያዝ እንሞክራለን። ሌላው ደግሞ ያልነገርኳችሁ ነገር የአቶ ጉሩሜ ጉዳይ የተያዘው አዲስ አበባ ላይ ስለሆነ ጉሩሜን ከሆሳና ወደ አዲስ አበባ ለማዘዋወር ችለናል። ስለዚህ አቶ ሰላምን በጉሩሜ በኩል ማጥመድ ስላለብን ከዚህ ፊት አቶ ሰላም ከጉሩሜ በየጊዜው እየመጣ ገንዘብ ይቀበልበት ነበረ። በዚህኛው ዙር አቶ ሰላም አቶ ጉሩሜን ስላጋለጠ ጉሩሜ እንግዲህ ነገሮችን ለመጨረስ ወደ አዲስ አበባ ወይዘሮ መስከረም ጋር እንደሄደ ለአቶ ሰላም ነግሮታል። ስለዚህ የዚህኛውን ዙር ገንዘብ በጓደኛው በኩል እልካለሁ ብሎ እንዲነግረው ነበር እኛም ያስደረግነው በአቶ ጉሩሜ። ይህንን ገንዘብ እንግዲህ ለአቶ ሰላም የሚያቀብለው ከዚህ ቀደም ከሆሳና ወደ አዲስ አበባ ከኛ ጋር የተመለሰውና አቶ ሰላም ያለበትን ቦታ የጠቆመን ሰው ነበረ። እሱን እንግዲህ ከአዲስ አበባ መልሰን ወደ ሆሳና ይዘነው ሄደናል። ምክንያቱም አቶ ሰላምን በቁጥጥር ውስጥ ለማዋል። ስለዚህ ይህ ፍጹም የሚባለው ሰውዬ ሰላም ያለበት ቦታ ሄዶ ገንዘቡን የሚያቀብለው ይሆናል። እኛም እንግዲህ ከህግ አካላቶች ጋር በመሆን ሰላም ያለበትን ቦታ ዙሪያውን ከበን የምንጠብቀው ይሆናል። ይህ ሰላም የሚባለውን ሰውዬ እንደበቀደሙ ያመልጠናል ወይስ እንይዘዋለን የሚለውን እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የምታውቁት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። አለቃውን ገንዘቡን ስለተቀበለ እንዳይሄድ እኔ በወሬ ያዘው ብየዋለሁ። ስለዚህ እንውጣ በቃ። አዎ መሄድ እንሂድ። ቀስ በቀስ ብላችሁ እንውጣ። እንዳትንቀሳቀስ እንዳትንቀሳቀስ። አለቃ ያዙት። እጅ ወደ ላይ ቆም። ተንበርከክ። ይሄን አንተ ሰራኝ አይደል? ጉር ሰራኝ አይደል? አንተ ጉር ሰራኝ ገላለሁ። እሺ መቼም አልተውም። ሰምተሃል? ገላለሁ መቼም አልተውም። ቆም፣ እንዳትንቀሳቀስ። አለበት መግደል ገላለሁ ነው አንተ። ቆም ባለበት ያዙ። በቃ እንሂዳ። እንዳረሳሽ እንሂዳ። ፓትሮል ወደ ያለበት ነው። ገላለሁ። እሺ ሰራልኝ አይደል? እንግዲህ እስካሁን ድረስ ስለተባበርከን ከጎናችን ስለሆንክ በጣም ነው የምናመሰግነው። እውነት ለመናገር አንተ ከጎናችን ባትቆም ይሄን ሁሉ ስራ መስራት አንችልም ነበረ። ነገር ግን ምንም ማድረግ አንችልም። ከዛ በፊት ግን
ገንዘቡን አቀብሎ ብለን አንተን ስንልክ ከሱ ጋር ረጅም ሰዓት እያወራችሁ ነበርና ምንድን ነበር ስታወሩ የነበረው? ምንድን ነው የምታወሩት ትላለህ እንዴ? ማንን እንዳስያዝኩ አላየህም እንዴ? ሰላም እኮ ነው። ቀላል ሰው መሰለህ እንዴ? አሁን በቃ ምንም ማድረግ አልችልም። አሁን በገንዘብ በጥቅምም ይዘኸኝ በምንም አድርገህ እዚህ ጉርጓድ ውስጥ ገብቻለሁ። ይኸውልህ ሰላም ነው ያለኝን ሰምታል ምን እንዳለ። ከዛም በላይ ነው። እኔ ገና ሀገር ለቅቄ ልጠፋ ነው ያለው። ብጠፋም እኔ እንጃ ብቻ ከባድ ሰው እኮ ነው ያስያዝኩት። በጭራሽ አስተቁረኝ ነበር እዛ እሱ ጋር እኛ ከመምጣታችን በፊት ምን ነበር እያለኝ ነበር? ማን ይለኛል? በቃ ምንም እኔ ገንዘቡን ነው ያቀበልኩት። ከዛስ ምንድነው ያለ? ሳትዋሸኝ ንገረኛ። ምንድነው ዋሻው? አሁን እኔ ከመጀመሪያው ጀምሮ እኮ ነው አንተን በጥቅምም አስረኸኝም ቢሆን እኮ ነው የተባበርኩ ነው አይደል እንዴ? እንዳልከኝ አንተ የምታውቀው ነገር ነው። እኔ ምንም የደበቅኩ ነገር የለም። በቃ ያለውን ነገር እኔ እኮ ሰላም መጀመሪያም ነገር ያለው ጓደኛዬ ምንስ ብናወራ በቃ ያለውን ነገር ካንተ የተደበቀ ነገር የለም። ይኸውልህ ፍፄ እኔ እስካሁን ድረስ አንተ ጋር የነበረኝ ቆይታ እንደ ቤተሰብ ነው አይደለ? ያው በእርግጥ አንተን በጥቅም መያዝ ስላለብኝ በጥቅም ይዤ እዚህ ነገር ውስጥ የከተትኩ፣ ግን እንድትዋሸኝ አልፈልግም። ረጅም ሰዓት የሆነ ነገር ስታወሩ ነበረ። ምንድነው ያወራችሁት? እሱን ብቻ ንገረኝ፣ ሳትዋሸኝ ማለት ነው። ኧረ እንዳልክ አንተ ትገርማለህ። ታውቅ የለ እንዴ አንተ እኔ ቢያንስ እኔ ነገሮችን እኔ እንዳበላሽውበት ቢያውቅ እኔ እንደሚያደርገኝ ታውቃለህ። እኔ እኮ አንተ እኮ ነገርኩ እኮ ካላልኩም። አዎ እኮ በቃ እኔ ደግሞ ለሱ ያልኩት ያለው ቴዲ ነው ይሄን ሁሉ ጣጣ ስር የከተተ ላይክ የጠቆመም እዚህ ጋር ነገሮችን ያበላሻሸበት ቴዲ ነው ብዬ ዋሽቼው ነው እዛ ጋር ቴዲን ዘለዝሎ ገለዋለሁ ያለኝ ነበር። አሁን ምን ያደርግልሃል ግን ገብቶሃል? እኔ ያደረኩትን ነገር በጓደኛ ያላከ አሁን እኮ በቃ ይኸውልህ እገልሃለሁ ስላለ መግደል አይችልም። አሁን እሱ እኮ በህግ ቁጥጥር ስር እኮ ነው ያለው። አሁን ተይዞ ነው ያለው፣ ታስሮ ነው እኮ ያለው በቃ። ስለዚህ ምንም እኮ እንትን ማለት አያስፈልግም። አንተ አሁን ከኛ ጋር ትሄዳለህ፣ ወደ እኔ ብትሄድ ወደ አዲስ አበባ ትመለሳለህ። ከኛ ጋር ነው ያለው። እና ደግሞ ሌላው ያነገርኩ ምንድነው የእናንተን ጉዳይ ህግ ስለያዘ አሁን የግድ አንተም በህግ ቁጥጥር ውስጥ ማለት አለብህ። አረ እንዳልክ ስንት ነገር ተነጋግረን እንደዚህ አይነት ነገር ውስጥ እኔን ቢያንስ አንተ ከኔ ጋር ሸፍንልሃለሁ ብለኸኝ ስንት ነገር ተነጋግረን እንደዚህ አይነት ጉርጓዶ ምንም እንኳን ጥቅሙን ብታስጠቅመኝም እኮ በያኔ እንደዚህ የህግ ነገር ውስጥ አላስገባህም ብለኸኝ ነው አንዴ ብዬ ነበረ። ግን ይኸውልህ እኔ አንተን ከያዝኩ እና አንተ እኔ ጋር ያለ የለህም ብዬ አንተን ማሸሽ ከሆነ የወንጀለኛ ተባባሪ ተደረገ። እንዳልክ እንደዚህማ እንዳታረግ እናቴ፣ እንደዚህማ እንዳታረግ። ደስ አይልም። ምንም ማድረግ አልችልም። እንግዲህ ይኸውልህ ነገር አይደለም። ይኸውልህ ቢያንስ ቅጣት እንዲቀልልህ አደርግልሃለሁ። ምክንያቱም አንተ ብዙ ነገሮችን ልኛ አግዛል። አንተ ባትኖር ይሄንን ስራ መስራት እንደማንችል ብዙ ወንጀለኞችን አጋልጣል። ስለዚህ ይኸውልህ ምንም ማድረግ አልችልም። ስንት ነገር ተነጋግረን አንተ ሐሳብን ትልትል ነው እንዴ? ምን ይሄ ነው እንዴ? ና የት ነው የምትሄደው? አይደለም እንዳልክ በእግዚአብሔር እንዴ እንደዚህ ማለት ና በቃ አረ እንዳልክ በእግዚአብሔር እንዴ ምን ይሄ ነው እንዴ? ምንም ማድረግ አልችልም። ስንት ነገር ተነጋግረን አግዤለ እንዴ? አረ በእግዚአብሔር ወይኔ አረ እንዳልክ በእናትህ አረ በእናትህ እሺ አይደለም በማስፈራት አይደለም እሺ አረ በይ እሱ ይኸውልህ ችግር የለም እኛ አለን እኮ አይደል እንዴ? አረ ደስ አይልም። አይ ደስ አይልም። እኛ እንደዚህ ነገር አግዤለ እንዴ? ቢያንስ አንተ እኔ ነገሮችን ሁሉን ነገር መስዋዕትነት ብዬ እኔ እኮ አላደረክም አላልኩም። ስንት ነገር አድርጌ እኮ ነው አይደል እንዴ? አላደረክም እኮ አላልኩም። ግን እኛ አንተን አሳልፈን ባንሰጥ እኛ የወንጀለኛ ተባባሪ ነው የምንሆነው። ገባ? ያ ደግሞ ከተፈጠረ ለኔም ጥሩ አይደለም። ስለዚህ አንተ ታስረ አንተ ቀላል ቅጣት እንድታገኝ ከጎን ሆነን አንተን እናግዛለን እንጂ አንተን አይሆንም ብለን ዝም ብለን የምንለቅ ቢሆን እኛም ተባባሪ ነው የምንደረግ። ተባባሉ እንደዛ አልነበረም። ስለዚህ እንዴ የተባባሉ እንደዛ አልነበረም። ግን እንዳል ልክ አልሰራ ስንት ነገር አግሼ ነበር። ይሁንም አልፈልግም። መጀመሪያም አንተ ያንን ነገር ስታረግ ምንም ማድረግ አንችልም። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን መስል ነበረ። ለዮሴፍ እንግዲህ ጠበቃ ይዘንለታል። ዮሴፍ በዚህ ሰዓት ያለው ቦታውን መጥቀስ የማንፈልግበት ጸበል ቦታ ነው ያለው። ጸበል እየተጠመቀ ይገኛል። ጠበቃችን እንግዲህ ጉዳዩን ወደ ፍርድ ቤት ይዞ ሄዶ እየተከራከረለት ይገኛል። ፍርድ ቤቱም እንግዲህ የዮሴፍን የእምነት ቃል ለመቀበል ጊዜ ቀጠሮ ሰጥቶ እየጠበቀ ይገኛል። ዮሴፍም ይህንን ቃል ለመስጠት እንግዲህ ራሱን በደንብ አድርጎ አረጋግቶ ውስጥ ያለው ነገር ሰላም ሲሆን ነው ቃል መስጠት ያለበት ብለን ስላሰብን እንግዲህ ጸበል ቦታ ይገኛል። ከዛ ሲመለስ እንግዲህ ፍርድ ቤት ቀርቦ ቃሉን የሚሰጥ ይሆናል። ቀጣይ እንግዲህ በዚህ ጉዳይ አዲስ ነገር ሲኖር ተመልሼ መጥቼ የማሳውቃችሁ ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።